ኢንሻአላህ ዛሬ እናበርድለታል። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። ቂም ያለው የሆነ እንደዚህ ያለ ሰው ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሂዋር ቲቪ ቤተሰቦች እንደምን አላችሁ? ረመዳን እንዴት ነው? እንደምታውቁት ሰሞኑን ትንሽ እያፈላ ያለ ልጅ አለ። ኢንሻአላህ ዛሬ እናበርድለታለን። ይሄ እፎይ ተብዬው ሰውዬ የምናበርድለት ይሆናል ኢንሻአላህ። ቻናላችንን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ቆዩ። ዛሬ የግድ እናበርድለታለን። ትንሽ ሙቆበታል። እስኪ አንድ ሪአክሽን እንይ ካጠገብ ያለውን ቪዲዮ። ያው ጉዴ ባር this is a be here bro by the way እዚህ ጋር የምታዩትም የእፎይ እናንተ የምታውቁት ፎቶ ዙም አድርጌው ነው። ሶ ከህግ እየሸሸ ወይም የተደበቀ ሰው መጀመሪያ ሊያደርግ የሚችለው ነገር ምንድነው? እናንተ የምታውቁትን ገጽታ መቀየር ነው። ሶ እናንተ የምታውቁት ገጽታ ደግሞ ወይም አብዛኛው ሰው ማጆሪቲው የሚያውቀው ቂም ያለው የሆነ እንደዚህ ያለ ሰው ነውና ስለዚህ ቂሙን ቢላጨው እና ባጠገባችሁ ቢያልፍ ልታስታውሱ ትችላላችሁ ወይ? ከዛ ማጠገባችሁ ላለው የህግ አካል አሳልፋችሁ ልትሰጡ ትችላላችሁ የሚለው ራሱን የቻለ ጥያቄ ነው። ስለዚህ ምን ነው መሸምደድ ያለባችሁ? እዚህ አይኑ አካባቢ ያለውን ገጽታ በደንብ መሸምደድ አለባችሁ። ስለዚህ ያለውን ፎቶዎች እንዳለ ዙም እያደረጋችሁ አይኑን አናላይዝ አድርጉት። ከዛ ማይንዳችሁ ላይ አስቀምጡት። በቃ ሜሞራይዝ እንድታደርጉት በቀላሉ ስታዩት ሪኮግናይዝ እንድታደርጉት ማለት ነው። ችላው እፎይ ለህግ ይቀርባል እና እንዳዳመጣችሁት ነበረ ቤተሰብ። ሰውየው ትንሽ እየቀበጠ ነው ይሄ እፎይ ተብዬው። ኢንሻአላህ ከጥቂት ቀናት በኋላ በህግ ቁጥጥር ስር እናውለዋለን ኢንሻአላህ። እናንተ ግን እኔም እየሰራሁት ያሉ ስራዎች ስላሉ ተባበሩኝ ኢንሻአላህ እናውለዋለን። ዛሬ ግን ቤተሰብ ማለት ነው ይቅርታ በሉኝና ትንሽ ማይመች ቦታ ነኝ ያለሁት። ትንሽ ቆሻሻ ነገር አለ ውስጥ፣ ዝንቦች ምናምን አስቸግረውኛል። እና ምላችሁ ነገር ሰብስክራይብ አድርጉ ባካችሁ። ስለዚህ ልክ ነው። አሁን ደግሞ ባጠገብ የማስቀምጥላችሁ ቪዲዮዎች አሉ። ይሄ ሰውዬውን ሰጣችሁ ዙም አድርጎ ብቻ ነው። ባጠገብ የማስቀምጣችሁ ቪዲዮዎች አሁን በደንብ ይገልጹታል። እኔ ነኝ ያመረጥኳችሁ ቪዲዮቹን። ጺሙን ሲላጭ ምን አይነት ገጽታ እንደሚኖረው እፎይ ይኸው አጠገብ ባሉት ቪዲዮዎችን ተመልከቱ። እስካሁን ቀጣይ ቪዲዮ ደግሞ ኮሜዲያን እሸቱ መለሰ ስለ እፎይ የተናገረው ነገር ተጠይቆ እንስማሱ። አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን ማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው።
ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። የእሸቱ መለሰን ሐሳብ በእርግጥ እኔም ሼር አደርጋለሁ። ማጆርሊ አንዳንዳውን አህያ አካላት እንዴት ብለን ነው እነሱን መቅጣት የምንችለው? ለወደፊት አህያ ሰዎች አህያ ብቻ። የእሸቱ ሐሳብ እኔም ሼር አደርጋለሁ። ግን እነሱን እነ እፎይን እነ ሰለሙን ሽፈራውን እንዴት መቅጣት እንደምችል በቀጣይ ቪዲዮ አሳያቸዋለሁ። ዛሬም ብዙ ነገር እናያለን። መቆየት ብቻ ነው። እዚህ ጋር ዝንቦች ምናምን አሉ። እነሱንም እያያችሁ ምናምን ፈን ያረጋችሁ ከኔ ጋር ቆዩ። አሁን ቀጣዩን ቪዲዮ እንመልከት። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኛኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስተት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ አለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በእሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በእሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን አለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ። ረስተናል። ነቢዩ አለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ ያወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ ዐለ ሰይድና። ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍ የሚል። ሰይድና አሊ ረዲየላሁ ተዓላ አንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር እና ቤተሰብ ይህንን ይመስል ነበረ። ግን ዛሬ ማስተላለፍ እንፈልገው ነገር ኢንሻአላሁ ተዓላ እፎይ በቅርብ ቀን ገቢ እናደርገዋለን። የት? መስሪያ ቤት እንዳይመስላችሁ፣ እስር ቤት ገቢ ይደረጋል እፎይ በቅርብ ቀን። ይሄ አህያ ሰውዬ ገቢ እናደርገዋለን ኢንሻአላህ። ዛሬ ግን ቤተሰብ ብዙ አልተዘጋጀውበትም። ያው ይቅርታ በሉኝና ሰብስክራይብ አድርጉ። በቃ ባካችሁ አድርጉ። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ።